ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንግዲህ 2011ን አጠናቀን 2012ን ለመቀበል ወራትን ስንቆጥር ነበር ከዛን ሳምንታትን ቀናትን አሁን ደግሞ ወደ ሰዓታት ተሸጋግረናል ማለት ነው ኦሮሚያ ሚዲያ ኔትወርክ ዛሬ ልዩ እንግዳ ይዞላችሁ ቀርቧል አዲሱን አመት አስመልክቶ ከኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ ጋር ጃዋር ማመድ ጋር የምናደርገው ቆይታ ነው እንግዲህ ጃዋር እንኳን በተመልካቾቻችን ስም እንኳን በሰላም ወደ ስቱዲያችን ጥሪያችንን አክብረህ መጣህ እንላለን 2011 ብዙ መልካም ነገሮችንም መጥፎ ነገሮችንም ያስተናገድንበት ነው እንደ ሀገር ማለት ነው በአጠቃላይ 2011ን እንዴት አየው እንግዲህ በ2010 ለውጡ ከጀመረ ወዲህ በ2011 ያለው ጤማ ማስቀጠልና ስራ የሚያሳዝ በጎ ስራዎች ተሰርተዋል የፖለቲካ ምህዳሩን በማስፋቱ ረገድ የኢኮኖሚ ሪፎርሙን በማድረጉ ረገድ መንግስት ብዙ ነገሮችን ሰርቷል እንዲሁም ደግሞ ስቶችና አደጋዎች በተጋፈጡበት ነበር የሰፋውን የፖለቲካ ምህዳር በአግባቡ ለማምራት የሚያስችል ስምረት ላይ ባለመሰራቱ የተነሳ ውዥንብሮች መፈጠር ጥርጣሬ መፈጠር አንዳንድ ጠረፍ የወጡ እንቅስቃሴዎች እንደነበሩና ያለን ከዚህ ውስጥም አማራ ክልል የተደረገው በጣም አሰቃቂና አሳዛኝ ግድያ እንዲሁም ደግሞ በፌደራል መከላከያ አመራር ላይ የተወሰደው እርምጃ ተወስደው በፖለቲካው ረገድ የምህዳሩ መስፋት በደንብ ባለመገራቱ አደጋ እንዳጋረጠ ምናየው ያሞነ ይህ ግን በጣም የከፋ ሀገርን ለካታስትሮፍ ሊያደርስ የሚችል አደጋ ሳይደርስ ወደ 2012 እየተሻገርን ነው በዚህም we have to count our blessing ይረማስበው መልካም እስኪ በተለይ 2011 እየተጠናቀቀ ባለበት በ2012 የምኞት ከመግለጽ ጋር ተያይዞ በአብዛኛው ዘረኝነት በኢትዮጵያ ውስጥ በትልቁ የታየበት ወይም ቦልድ ሆኖ የወጣበት ተብሎ ነው እየተገመተ ያለው ዘረኝነት የሚቀርበት ዘመን ይሁንልን የሚልም ትርክት ይበዛልና ሁላችንም ይህ እንዲቀር ወይም ሬሲዝም እንዲቀር የምንታገል ነው ነገር ግን በኢትዮጵያ ያለውን የዘረኝነት ወይም ሬሲዝም አረዳድን እንዴት ታየዋለህ ኢትዮጵያ ውስጥ ዘር የለም አንድ ዘር ነው ያለው ሁላችንም እኔም አንተም ከበደም ገመዳም ሁሉም ያንድ ዘር ናቸው በአለም ላይ ግን ሶስት ዘር ነው ያለ ምን እንደሚታወቀው ጥቁርና ነጭ አለ በመሐከል ላይ ቢጫው ህዝብ ምንለው የኤዥያ ዘር አለ ከዛ አንፃር ዘር የለም ኢትዮጵያ ውስጥ አንድ ዘር ነው ስለዚህ ዘር በሌለበት ዘረኝነት ልትለው አትችለውም ሁለተኛ የሬሲዝም የሚባለውን ከሆነ ተበድረው ስራ ላይ ያሉት ሬሲዝም ከ14ኛው ክፍለ ዘመን የዩሮፒያን ኮሎኒያል ኤክስፐሪመንት ጋር ተያይዞ የመጣ ነው በነገራችን ላይ በሮማን ጊዜም ሆነ በግሪኮች ጊዜ ባርነት ነበረ ሰዎች ይሸጡ ይገዙ ነበር ግን በዘር ወይም ደግሞ በሬስ አልነበረም ነጩም በሞር ክላስ አይነት ነገር ግን 14ኛ ክፍለ ዘመን ስፓኒሾች ወደ ላቲን አሜሪካ ኤክስፓንድ ማድረግ ሲጀምሩ ሪሶርስ ለመቀራመት ሌላው ለመቆጣጠር የሚያደርጉትን ጀስቲፋይ ማድረግ ነበርባቸው ስለዚህ የሬስ የሚለው ነገር መጣ እኛ የተለየ ዘር ነን የተለየ ብቻ ሳይሆን አድቫንስድ የሆነ ስልጣኔያችን ከፍ ያለ ነው ከሌሎቹ በስልጣኔያችን በአሰራራችን በአይምሮአችን የተለየን ነው ከሚለው ከዛ ኢቮልቭ አድርጎና ሬስ የሚለው ኢቨንቹአሊ ወደ ኢምፔሪያሊዝም እና ወደ ኮሎኒያሊዝም ያደገው ለኢምፔሪያሊዝም እና ለኮሎኒያሊዝም ኤክስፓንሽን መስፋፋት እንደ ምክንያት ሆኖ የመጣው ሬሲዝም ከዛ ነው ኢቮልቭ ያደረገው እና ኢትዮጵያ ውስጥ የሚደረገው ከዛ በመዋስ ነው ሬሲዝም ስንል ምን ነው ዘረኛ ወይ ደግሞ ሬሲዝም በኢትዮጵያ ሳይሆን በአለም ላይ ሬሲዝም ስንል ምንድነው አንድ ዘር አንድ ሬስ ከሌላው በተፈጥሮ አይምሮ አሰራሩ የተሻለ ፋካልቲ ነው የተሻለ አንጎል አለው የተሻለ አይምሮ አለው ከሚል ከዛ አልፎ ደግሞ ያለው ሃይማኖት ያለው ስልጣኔ ያለው አሰራር ከሌላው ይበልጣል ከሚል ይነሳል ያ ሐሳብ ፕሪጁዲስ ምንለው ማለት ነው የኔ ቡድን የኔ ሃይማኖት ካንተ ይበልጣል የኔ ዘር ሬስ ያለው ማንነት ስልጣኔ ከኔ ይበልጣል ካንተ ይበልጣል ብቻ አይደለም ስለሚበልጥ ደግሞ የበላይነቴን ባንተ ላይ ማስፈን አለብኝ አንተን ለማሰልጠን በሚለው ንብረትህን መዝረፍ አለብኝ ሚለው ጋር ተያይዞ ነው የመጣውና ወደ ኢትዮጵያ ስንመጣ ዘረኝነት ሊኖር አይችልም የብሔር ሽኩቻ የብሔር ውድድር አለ አሁን ግን እየመጣ ያለው ያንኑ ጀስቲፋይ ለማድረግ ነው በነገራችን ላይ አንድ ቃል ጠፍቷል አሁን ጠባብነት የሚባል
ረጅም ጊዜ አሁን እኮ ይሄ ዘረኝነት የሚሉትን ነገር ለማስመሰል ነው እንጂ የሚሄዱት ፒውርሊ ኦሮሞን ዲፋይን ለማድረግ ነው የኦሮሞን ትግል ለማጠልሸት ነው እየተጠቀሙበት ያሉት እስከ አብይ መሐመድ እስከ ስልጣን እስከመጣ ድረስ ዘረኝነት አልነበረም ትልቁ የማጥቂያ ቃላታቸው ትልቁ ጠባብነት ነበር ተጨቋኝ በነበረበት አንደርዶግ በነበረበት ወቅት ጠባብ ነው መብቱ ሲጠይቅ ጠባብ ነው አሁን ትንሽ ደግሞ ስልጣን አገኘና ያቺን ጭቆና ስላስቀየ ጠባብ ነው ስለማይሰራ መገንጠል ተገንጣይ ጠባብ ተገንጣይ ወንበሬ ሲባል የነበረው ቀረ ወንበሬናውም ቀረች ተገንጣይነቱም ቀረች ስለዚህ ጠባብነቱ ገበያ ላይ አልሸጣለች ስለዚህ እዚህ ወጋ ኦሮሞቹ ስልጣን ይዘዋል ሀገር ሊቀራመቱ ነው ሊያፈናቅሉን ነው ዶሚኔሽን ሊያመጡ ነው ስለዚህ ምን ሆኑ ዘረኛ ሆኑ ማለት ነው ስለዚህ ዘረኝነት is just a new word for ጠባብነት they are using የኦሮሞን ህዝብ ለማሸማቀቅ ለማዳከም ያ ብቻ አይደለም አሁን እየተፈራ ያለው ምንድነው የፖለቲካ ስልጣኑ መለዋወጥ ከዚህ በፊት የነበረውን አንፌር የሆነ የንብረት ማካበት የተለያዩ የበላይነቶችን ኢኳሊቲ ለኦሮሞ ብቻ አይደለም ፓወር ወደ ሳውዝ ሽፍት ስላደረገ የሌላው የጭቁኑ ህዝብ መነሳት በንብረትም በተለያየ መልኩ የበላይነቱን የያዘውን ቡድን ይጎዳል ብሎ ስለታሰበ ያንን ለማሸማቀቅ የኦሮሞን ታጋዮች የኦሮሞን አመራር ለማሸማቀቅ ሲባል ነው ዘረኝነት የሚለው ነገር እየመጣ ያለው እንጂ ኢትዮጵያ ዘርም የለም ኦሮሞ ዘረኛ ሊሆን አይችልም ምክንያቱም ጭቁን የነበረ ህዝብ ነው ለመብቱ ሲታገል የነበረ ነው ዛሬም ቢሆን እያደረገ ያለው በኢትዮጵያ ውስጥ እኩልነት ፍትህ እንዲሰፍን እያደረገ ነው እኩልነትን ፍትህን መጠየቅ ዘረኝነት ሊሆን አይችልም ለዲሞክራሲ መታገል ማለት ነውና ቃሉን የሚጠቀሙት ለዚህ ነው የሚገርመው ግን የመንግስት ተቋማት ሳይቀሩ በራሳቸው ላይ ጎልስ ያስገቡ ነው ኢቭን አንዳንዶቹ የኛ አመራሮች ራሱ ኮንሰፕቱን ካለመረዳት ቃል ዝም ብሎ አይወረወርም ትላንትና በደርግ ጊዜ በኃይለ ሥላሴ ጊዜም አሁን በነመለስ ዘመንም ጠባብነት ጠባብ እየተባሉት ትላንት ወደ ማከላዊ ስናይ ነበር እዛ ሲሰቃዩ የነበሩ ጥፍራቸው ሲነቀል ሲኮላሹ የነበሩ ልጆች ጠባብ እየተባሉ ነው ችግር ሲደርስባቸው የነበረው አሁን ጠባብነት አልሰራ ስትል በዘረኝነት በአዲሱ መልኩ ሊዘምቱብን እየዘጋጁ ነው አይሳካላቸውም ስለዚህ በተቃራኒ ወደ ራሳቸው አዙሮ ቢያዩት ነው የሚሻለው የኛ ይሻላል ወይ ደግሞ እኛ የጀመርነው እኛ ያመጣነው የሚለውን ትርክት የሚያራምዱ ወደ ማን ያለበት ምን መሰለህ የጋ ነው እኛ የኛን ቋንቋ ተናገሩ እናንተ አገር ሄደን እናስተዳድር የናንተ ንብረት እንዝረፍ እኛ ከናንተ እንበልጣለን ብለን አናቀም ከማንንም ሰው እንበልጣለን ብለን አናቀም from day one ከነታደሰ ብሩ ዘመን ጀምሮ የኛ ሰው መማር አለበት በቄው ላይ ፈጣሪ በሰጠው ንብረት ላይ ባለቤት ሆኖ ሰርቶ መኖር አለበት ራሱ በራሱ ምድር ላይ አርሶ ቆፍሮ እርቦና ስሶ እየከፈለ መቀጠል የለበትም የኛ ቋንቋ ፈጣሪ የሰጠን ቋንቋ ለመማሪያ ለመስሪያ በቂ ነው እንማርበት ነው ያለው አንድም ቀን የኔን ቋንቋ ተማሩልኝ አላለም አንድም ቀን የናንተ መሬት ለቀራመትና ገብሩኝ አላለም ዛሬም ቢሆን እያለ አይደለም ይሄ ዘረኝነት ሊሆን አይችልም ዘረኝነት የሚሆነው እኔ ካንተ በልጣለሁ ስለዚህ የኔን ሃይማኖት ተቀበል የኔን ቋንቋ ተቀበል የኔን ያንተ መሬት ስጠኝና ቁጭ ብለህ እኔን ቀልብ ያ ዘረኝነት ነው ያንን ማለት ከጀመርን ዘረኛ እንሆናለን ያን እስካላለን ድረስ ግን ዘረኛ የሚሆነው የራሱን በሰው ላይ መጫን የሚፈልግ ያንተን እየዘረፈ ራሱ ሀብታም ይሆነ ራሱ የካበተ ሌላውን በደህንነት ውስጥ ማቆየት የሚፈልገው ነው መልካም ወደ ሰሞኑ ጉዳይ ደግሞ እንምጣና በተለይ በጣም አነጋጋሪ ሆነ ያለው ከኦርቶዶክስ ተዋህዶ ሃይማኖት ጋር የተያያዘ ነው የኦሮሚያ ቤተ ክህነት ለማቋቋም የጀመረ ኮሚቴ ጀርባ ያለው ጃዋር መሐመድ ነው ተብሎ በግልጽም በተዘዋዋሪም የሚወራልና የሃይማኖቱ ተከታይም አይደለህም በተለይ ከነ ቀሲስ በላይ ጋር የተነሳን ፎቶ በብዛት ሶሻል ሚዲያ ላይ አመላልሰው ሲጠቀሙት እና ያለንና ምን ክፋት አለው ፎቶስ አንተስ ልዩ ኢንተረስት አለህ ከኦሮሞ ቤተ ክህነት ከመቋቋም ጋር የተያዘ አሁን እየተወራ ካለው ጋር ምን ኢንተረስት አለ ከምን የተነሳ ነው ትላለህ አይኔ ከመቆም ይወረውሩኝ ያው የዚህ የኢትዮጵያ ፖለቲካ ጫሆኛለሁ የኔ ስም ካልተወረወረበት ፖለቲካውን አድማጭ የሌለው አስመስለውታልና አዳዳውን እንዴ እኔው ነኝ እንዴ አሉ አሁን በቅዳሜና እሁድ የሚወጡትን ጋዜጦች ብታያቸው
ኦልሞስት ኤቭሪ ዴይ የኔ ነገር ከሌለበት አይወጣም። ስለዚህ አንዳንዴ እንደ ጆክ ስትወስደው እኔ ከሌለሁበት የኔ ስም ካልጣሉበት አይጣፍጥም። ስለዚህ እንደ ማጣፈጫ ነው እየጣሉ ያሉት። ግን ያ ብቻ በዛ ቀለህ የምታየው አይደለም። የተነሳው ጥያቄ በቤተክርስቲያን የተነሳ ጥያቄ ነው። ከኔ ጋር የሚያያይዘው ነገር የለውም። ነገር ግን የፖለቲካ ትርጉም መስጠት ስላለባቸው እንደምንም ብለው በቀላሉ ፖለቲሳይዝ ሊሆን የሚችል ይሄንን የተነሳውን ጥያቄ ሊያዳፍንላቸውና የፖለቲካ ትርጉም እንዲሰጠው የሚያስችለው ከጃዋር ጋር ከተያያዘ በሚል ነው እና የሌባ እናት ልጇን አታምንም ይባላል። ለራሳቸው በዚህ ጥያቄ ውስጥ በዚህ ጉዳይ ውስጥ ያለ የፖለቲካ ሂደትን ስለሚያውቁ ለራሳቸው ለፖለቲካ ሲጠቀሙበት ስለነበረ የተነሳው ጥያቄ ያለውን የፖለቲካ ኢኮኖሚያዊና ማህበራዊ የሚያናጋ ፍትህና እኩልነትን የሚያመጣ ስለሆነ ያንን ለማዳፈን ስለሚፈልጉ የራሳቸው ፖለቲካ ስለሚያራምዱ ሁሉም ሰው እንደዛ ይመስላቸዋል እና የቄስ በላይ የማያውቅ ኦሮሞ ያለ አይመስለኝም። ቄስ በላይ በኦሮሞ ውስጥ በጣም የተከበሩ ሰው ናቸው። ከኔም ጋር ስንሰራ የነበረው ሃይማኖታዊ ነክ የሆኑ ግጭቶች በተገኙበት ቦታ ሁሉ ከማንም ቀድሞ የሚገኘው እኚህ ሰው ናቸው። የሃይማኖት መሪ ናቸው፣ የህግ ምሁር ናቸው። በኦሮሞ ውስጥ ከፍተኛ ክብር አላቸው። ከኔ ጋር የነበር ነው። አሁን ለምሳሌ ጎባ ግጭት ነበረ፣ ሄደን አስታርቀን ከዛ ወዲህ ተንፈሽ ያለ ችግር የለም። አሰላ ነበረ ችግር፣ አሰላ ሄድን። እሳቸው ብቻ አይደለም ሌሎች ሼኮችና ቄሶች አብረን ሄደን የሰሩ ናቸው። እኚህ ቄስ መከበር መወደስ ነበርባቸው። ኢትዮጵያ ውስጥ ዛሬ በኢትዮጵያ ኦርቶዶክስ ተዋህዶ ውስጥም ትልቅ ሚና የነበራቸው ናቸው። ያንን ብዙም አላውቀውም እኔም ማውቀው የሚያገናኘንም ቢሆን ከእሳቸውም ጋር ከሼኮቹም ጋር የሚያገናኘን ካሉት ብዙ የሃይማኖት መሪ የፖለቲካ ጨብጫቢ ሆኑበታልና ወይ ግጭት የሚቀሰቅሱ ወይ ደግሞ ዝም ብሎ የሚያዩ ባለበት በቴሌቪዥን ወጥተው ስለ ሰላም ብቻ ዝም ብሎ የሚሰብኩበት ባለበት ደጋና ቆላ በዝናብና ባህሩር ውስጥ እየሄዱ ግጭት በተገኘበት ቦታ በሙሉ ህዝብን ከሀገር ሽማግሌዎች ጋር ከእናቶች ጋር ከወጣቶች ጋር በመሆን ህዝብን በማቀራረብ ግጭቶች ከመጡ እርቅ እንዲመጣ ግጭት ፈጽሞ እንዳይፈጠር የሚሰሩ ከፍተኛ ክብር ያላቸው ሰው ናቸው። እኚህ ሰው በእውቀትም በልምድም በህዝብ ውስጥ ባላቸውም ተሰሚነትም ከኔ የሚበልጡ እንጂ ከኔ የሚያንሱ ሰው አይደሉም። የኔን ድጋፍም የኔን ማበረታቻ የሚያስፈልግ አይደለም። የተለመደ ነገር አለ። ጠንካራ የሆነ ሰው ሲወጣ ያን ሰው ሞራሉን ለመምታት አይደለም እኮ ቄስስን አብይልም ላይ እየተዘመተ ነው። ጃዋር ነው ከኋላ እንደዛ የሚያደርገው ምናምን። ምክንያቱም ሞራላቸውን ለመስበርና የኤጀንሲ ካፓሲቲውን ለማሳነስ ሆነ ተብሎ የሚደረግ እንጂ ቄስ በላይም ሆኑ አብሯቸው ያሉ ሰዎች በቸርች ውስጥ ያለውን ጉዳይ እነሱን የሚመለከት ነው። ከኔ ጋር ብዙ የሚያያይዘው ነገር የለም። ግን አላማው የፖለቲካ ጥላሻን ለመቀባት የሚደረግ ኦፍ ኮርስ ሙስሊም ከመሆነ አንፃር ይሄ የክርስቲያኑ ጥያቄ አይደለም የሙስሊሞች ነው ለማስመሰል የሚያደርጉት አይነት ወሬ እንጂ ከኔ ጋር እንደሌለው እነሱ ሙሉ የሚያውቁ ጉዳይ ነው። መልካም። በዚህ አጋጣሚ የጠቅላይ ሚኒስትር አብይ አህመድን ካነሳ አይቀር መንግስት በአሁኑ ሰዓት ጃዋር ነው ጠቅላይ ሚኒስትር ጃዋር እስከ ማለትም ይደርሳሉና ከመንግስት ስልጣን ጋር የሚያገናኝ ነገር አለ እንዴ? ውሸታቸውን እኮ ያውቃሉ። ይሄ የለመዱበት ቤዚካሊ አላማቸው እኛን ማጋጨት ነው። በዚህ አመራር ውስጥ በኦሮሞ ፍለፊት ያለን 3 ሰዎች ነን። አብይ አለ፣ ለማ አለ፣ እኔ አለን። የኛ ሶስታችን አብረው መስራት በጣም ያስፈራቸዋል። ማጋጨት ይፈልጋሉ። ከዚህ በፊት ደግሞ ተሳክቶላቸዋል። በተለይ 75ቱ ሪቮሉሽን ንጉሱን ባወረደው ላይ ዶክተር ሰናይ ልኬ ኃይሌ ፊዳና ባሮ ነበሩ። የነኚህ ሶስቱን ማጋጨት እንደ ትልቅ አላማ በመያዝ አጋጯቸው። ሰናይ ልኬ ተበላ፣ ቀጥሎ ኃይሌ ተበላ፣ ቀጥሎ ባሮ ተበላ። የኦሮሞ ትግል ወደ ኋላ ተመለሰ። ሲምፕል ዴጃvu ነው። አሁን ሲቹዋን መስራት የማይንድ ጌም ነው መጫወት የሚፈልጉት። አብይን አንደርማይን ለማድረግ ነው። አብይ የኦሮሞ መሪ ነው፣ የኢትዮጵያ ጠቅላይ ሚኒስትር ነው። እኔ እንደ አንድ አክቲቪስት እና አንድ ኢንተሌክቹዋል እሱንም ተቻዋለሁ። አስፈላጊ ሲሆን ህዝባችንን እናንቀሳቀሳለን። የለውጡ መሪ እሱ ነው። እሱን ግን ሞራሉን ለመስበርና ወደ ቁጭት ውስጥ ለማስገባት በሌና በሱ መካከል ቴንሽን ለመፍጠር በነገራችን ላይ የዛሬ ወር አካባቢ ለማና አብይ እንዲህ ሊደራረጉ ነው ለማ እንደዛ ሆነ ሲሉ ነበር። ያለሳካላቸው ሲሉ አንድ ፎቶ ላይ ተያለ ሲታይ ጸጥ አለባቸው ማለት ነው። አሁንም የሚፈልጉት እንደምንም ብለው አብይ ለማ ጃዋር የሚባሉ ግለሰቦች ከተቻለ እርስ በርሳቸው እንዲጨራረሱና እንዲጠፋፉ ከዚህ አላማ ነው። የነሱ ጉዳይ ከአብይም አይደለም ከጃዋርም አይደለም ከለማም አይደለም ከኦሮሞ ህዝብ ጋር ነው። የኦሮሞ ህዝብ ትግል ወደፊት ለፊት የሚታዩትን ግለሰቦች ማጥፋት የታወቀ ስትራቴጂያቸው ነው።
በ1970ዎቹ ወደ ኋላ መልሰና ኃይሌ ፊዳ ለኢትዮጵያ ህዝብ ከፍተኛ ብራይት የሆነ ማአት ሐሳቦችን ያፈለቀ ለውጥ ያመጣ ሰው ነበር። በኢሶር እሱ የሚመራው ድርጅት የህብረ ብሔር ድርጅት ነበር። ፊዲስት አሉት። ኃይሌም አላሉትም። ፊዲስት ኦሮሞ ድርጅት ለማለት ዘመቱበት መጨረሻ ላይ ያስገደሉት ባሮም በዛው መልኩ እና አሁንም የሚፈልጉት ቢመቻቸው ለነሱ ሰርግና ምላሽ የሚሆነው እኔ አብይና ለማ ብንጠላላና ብንጠፋፋ በቃ ስላታቸው ደረሰ። ያ ግን አይሆንም። ምክንያቱም ከታሪክ ለምደናል። እነሱ እንደሚያስቡት ዝም ብሎ ጅሎችም አይደለንም። ምናቃቸው ብዙ ነገሮች አሉ። ከዚህ አንፃር አብይ የኢትዮጵያ ጠቅላይ ሚኒስትር ነው። ይሄን ሀገር እንደሚመራ ሰው ኃላፊነት አለበት። እኔ የኦሮሞ አክቲቪስት እንደሆነ መንግስት የኦሮሞን ህዝብ ጥቅምና ፍላጎት እንዲያሟላ ጫና አደርጋለሁ። አብይም ሆነ ድፋባቸውም ሆነ ገመዳም ሆነ ማንም እዛ ይቀመጥ ጫና እናደርጋለን። ያን ጫና በሚመጋገብና ለውጡን በማያደናቅፍ መልኩ እናደርገዋለን። ይሄንን የማይፈልጉ ሰዎች ግን ሊያጋጩን የሚያደርጉት ሙከራ ነው። በእነሱ አመለካከት ሊትል ማይንድ ጌም ህፃንን መስላቸዋለን። ታውቃለህ አንዱ እዚህ ሀገር ለእኛ አድቫንቴጅ ምን እንደሆነ ታውቃለህ? ኦሮሞ ያላቸው ንቀት the amount of disregard they have for us በቃ ኦሮሞ ይሄ አንድ በዚህ ሀገር ውስጥ የመጣ ነገር ኦሮሞ የዋህ ነው። ዝም ብለህ እንዲያሉ ብትለው ተነስቶ ይፋጃል። ኖ ከጠላቶቻችንም ብዙ ተምረናል። ከዓለምም ብዙ ተምረናል። ከራሳችን መሪዎች ስህተትም ብዙ ነገር ተምረናል። እንደዛ አይነት ነገር አይደገምም። በጣም እናመሰግናለን ተመልካቾቻችን። ከኦኤምኤን ዋና ስራ አስኪያጅ ጃዋር መሐመድ ጋር ነው ቆይታ ያደረግን ያለ ነው። ወደ መጨረሻው ከመምጣታችን በፊት በተለይ በ2012 መጪው የምንቀበለው አመት በብዙ ነገር ተስፋ የምናደርግ ነው። ነገር ግን ወደ ቀድሞ ኢትዮጵያ ከፍታ የምንወጣበት የሚል እንደምኞትም በመንግስትም ደረጃ እንደዚህ አይነት ትርክት አለና ወደ የትኛው የቀድሞ ከፍታ ነው የምንሄደው የሚል ጥያቄንም ያነሳል። እንዴት ታይዋለህ? ጥሩ ጥያቄ። የትኛው ኢትዮጵያ ቀድሞ ከፍታ? የምኒልክ ወረራና ጭፍጨፋ፣ የኃይለ ሥላሴ የፊውዳል ስርዓት ዘረፋ፣ የመንግስቱ ኃይለ ማርያም ቀይ ሽብር ፍጅት ወይስ የመለስ ዜናዊ ማዕከላዊ ቶርቸር? በጋራ ያለን እንደ ኢትዮጵያ ያለን የዚች 150 አካባቢ የጋራ ታሪክ ነው እንደ ስቴት እንደ መንግስት ከሆነ። ከዛ ካለፈ ትግራይ አክሱምን አለው፣ አገው ላሊበላን አለው፣ ኦሮሞ ገዳ አለው፣ ወላይታ ጦናን አለው። ያ በግል ከሆነ በግል ቡድኖች የራሳቸው ታሪክ አላቸው። እንደ ኢትዮጵያ እንደ አንድ ሀገር እንደ ስቴት ግን በጋራ ያለን ልንመለስበት የምንፈልገውና ብንመለስበት የሚያዋጣን የጋራ ታሪክ የለም። ወደ ምኒልክ ጭፍጨፋ መመለስ የሚፈልግ ያለ አይመስለኝም። ወደ ኃይለ ሥላሴ የፊውዳል ዘረፋ መመለስ የሚፈልግ ያለ አይመስለኝም። ወደ መንግስቱ ኃይለ ማርያም እብደትና የቀይ ሽብር ጭፍጨፋ መመለስ የሚፈልግ የለም። ወደ መለስ ዜናዊ አድሏዊና ዜጎችን ሲያኮላሹና ጥርስና ጥፍር ሲነቅሉ ወደ ነበረበት መመለስ የሚፈልግ የለም። የኢትዮጵያ ከፍታ ወደፊታችን እንጂ ወደ ኋላ አይደለም። እኔም ይሄን ጥያቄ ያነሳውልህ ለምንድነው በተለይ ኢትዮጵያ ወደፊት የምንሻገርበት ወደ ተሻለ የምንመጣበት ወደ የጋራ ናሽናል ኮንሰንሰስ የምናመጣበት የሚል ተስፋ ባለበት ይሄኛው ደግሞ ወደ ኋላ መመኘት ነው ስለሚያሳይ ነው እኔ ይሄን ያነሳውልህ። ወደ ኋላ ቆጥሩ ነገር ቢኖር ብንመኝ ችግር የለውም። በፖለቲካ ናሬቲቭ ምንለው ውስጥ ሶስት ነገር አለ። የዱሮው ሁሌም ሮማንቲሳይዝ ይደረጋል። ግሎሪየስ ፓስት ይባላል። ከፍታ አሁን የሚሉት ነገር። ከዛ አሁን ደግሞ ያለንበት ከውስጥ መውጣት እንፈልገው ዲግሬድ ፕሬዘንት የሚባል ነገር አለ። ከዛ መሄድ እንፈልግበት ዩቶፒያን ፊውቸር አለ። አንዳንዴ ድሮ ትልቅ ነገር ካለን ወደዛ ለመመለስ መመኘት ጥሩ ነው። እንደ ኢትዮጵያ እንደ ህዝብና እንደ ሀገር እንደ መንግስት አብሮ ትልቅ ያደረገን የጋራ ታሪክ የለንም። የተለያየው አክሱም አለ፣ ገዳው አለ፣ ሌላው አለ። እንደ ስቴት እንደ ኢትዮጵያ ሀገረ መንግስት በምኒልክ ወረራ አንድ ላይ ከተሰበሰበ ወዲህ አብሮ ለአንዱ ከፍታ ከሆነ ለአንዱ ውርደት የነበረበት ነው። ለአንዱ የብልጽግና ዘመን ከሆነ ለአንዱ የዘረፋና የእርዛት ዘመን ነበር። ስለዚህ ወደ ኋላ ኢትዮጵያን አንድ ሊያደርጋት የሚችል ወደ ኋላ ሄደን ከፍታ የምንለው የጋራ ከፍታ የለም። ለአንዱ ከፍታ የነበረው ለአንዱ ቁልቁለትና ዳገት መቀመቅ ነበር። ስለዚህ እንደ ኢትዮጵያ ማድረግ ያለብን ወደ ኋላ ማይ ሳይሆን ወደፊት። ቅድም እንዳልኩት we don't have a common glorious past። ኦሮሞ የራሱ አለው፣ አማራው የራሱ አለው፣ ትግራይ የራሱ አለው፣ ሌላው እንደዛው፣ ወላይታው አለው፣ ሶማሌ አለው። ፓስት ላይ አንድ የሚያደርገን የሚያስማማን የለም። የሚያስማማን ግን
የሁላችንም የሆነች የአንዱ የብቸኛ ያልሆነች አንዱን አቅፋ አንዱን ማታገል ለአንዱ ከፍታ ሆነ ለአንዱ አዘቅት ማጥቶን ኢትዮጵያ መገንባት ይቻላል we can build a utopian future we can aspire and dream utopian የሆነ ለሁላችንም የሚሆን በልማቱ በዲሞክራሲው በፍትሁ በአንድነቱ ጠንካራ የሆነ የሶማሌውም የአገውም የቅማንቱም የአፋሩም የኦሮሞም የአማራውም የትግሬም የሁሉም ሰባ ምናምን ብሔሮች በቂያቸው ላይ ራሳቸውን አስተዳድረው በጋራ ደግሞ ኢትዮጵያን ስልጣንና ሀብት ፌር በሆነ መልኩ ተከፋፍለው ተቻችለው ተከባብረው የሚኖሩበት አዲስ ኢትዮጵያ መገንባት ይችላል አሮጌው ኢትዮጵያ ተመልሳ ከመጣች አገር ነው የምትፈርሰው መንግስትም መጠንቀቅ አለበት የመንግስት ኃላፊነት ወደፊት መሄድ እንጂ ወደ ኋላ መንሸራተት አይደለም ወደ ኋላ መንሸራተት የህዝቦችን ቁልስል መነካካትና ለግጭት መጋበዝ ነው በጣም ነው የሚያሳፍረው የቀድሞ ከፍታ የትኛው የቀድሞ ከፍታ ሶማሌውን ሄደ በጠይቀው አፋሩን ሄደ በጠይቀው የቀድሞ ከፍታው ለሱ ለአፋሩ ከፍታ የነበረው የጅልነት ዘመን ተብሎ በታሪክ ጻፊዎች ሲዋረድ የነበረ ነገር ነው ስለዚህ አንድ የሚያረገን የጋራ ከፍታ ትናንትና አልነበረንም አንድ የሚያረገን የጋራ ከፍታ ነገ ሊኖር ይችላል ያን መገንባት የምንችለው ወደ ኋላ ማየትና የሰው ደም ሲጠጡና ህዝብ ሲጨፈጨፉ የነበሩ ንጉሳትንና አምባገነኖችን ሮማንቲሳይዝ ማድረግ ሳይሆን በውሸት ላይ የአንዱን ቡድን ታሪክ አገዝፎ የሌላውን እያሳነሰ እያጠለሸ የተገነባን ታሪክ እንደ ኢትዮጵያ ታሪክ ማቅረብ ሳይሆን ከተቻለ እዛ ላይ ተማምለን ተስማምተን ዘክተነው ማለፍ ካልሆነ ግን ረስተነው የጋራ አዲስ ህገ መንግስት አዲስ አካሄድ አዲስ አብሮ መኖር ላይ ማፎከስ ማድረጉ እንጂ ወደ ኋላ ሄዶ ይሄንን romanticizing the past there is nothing romantic in our common past romantic ምንም የሆነ ነገር የለንም እና ራስን መሸወድ ያስፈልግም መንግስትን ፎከስ አድርጎ ወደ ፍለፊቱ ላይ ፎከስ ማድረጉ ይሻላል ይመስለኛል እናመሰግናለን መጨረሻ ላይ በ2012 ያለህ መልእክት በተለይ ትልቁን ድርሻ የሚይዘው ወጣት ነው በሀገራችን እና ትልቁን ምስጋና ሊያስመሰግን የሚችል ጨዋነት ያሳዩበት ማለት ይቻላል ቄሮም ወደ ሲዳማም እጀቶም እንደዚህም ፋኖም ብለን ሁሉም ቦታ ብናይ መልካም የሆነ ጨዋነት የነበረበት ነው በአብዛኛው ቄሮ ያንተን ቃል ይሰማል ተብሎ ስለሚገመት ለቄሮም ሆነ አጠቃላይ ለሀገሪቷም በ2012 ያለህ ምኞት የኔ ምኞት መንግስት ከቀልድ እንዲወጣና ሲሪየስ እንዲሆን ነው ሲሪየስ ሆኖ የሽግግሩን መምራት መቻል አለበት ሽግግር እንደ ኖርማል ፖለቲካ መወሰድ የለበትም የሀገሮቷን ሊቃን በማምጣት ማደራደር መሄድ ያስፈልጋል ምርጫ ይመጣል ተብሏል ምርጫ የዚህ ሀገር ምርጫ የሽግግር ጊዜ ምርጫ ነው ቅድመ ዝግጅት ከደረገበት ቅድመ ስምምነት ከደረገበት ሀገርን ሊያሻግር ወደ አዲስ ምዕራፍ ሊያሻግር ይችላል ቅድመ ዝግጅት ካልተደረገበት ግን የቅድመ ምርጫና ድህረ ምርጫ ቫዮለንስ ምንለው ወይም ግጭቶች አደጋ ሊፈጥሩ ይችላሉ ስለዚህ ምርጫው ላይ በደም መዘጋጀት አለባቸው ከመርጫ ቀድሞ ደግሞ መምጣት ያለበት አለ የህዝብና ቤት ቆጠራ ባለፈው የተላለፈው የህዝብና ቤት ሰዓት ቆጥሮ ወደ ምርጫ በተሄደበት አካሄድ አይገባኝም ስለዚህ ህዝብና ቤት ቆጠራውንም ተአማኒነት ባለው በቴክኖሎጂ በተደገፈው መልኩ ማድረግ መቻል አለበት መንግስት ኢኮኖሚው እየተዳከመ ነው ኢኮኖሚው መልሶ በማጠናከር ደረጃ በተለይ በፎሪን ከረንሲ ላይ ያለውን ችግር በመፍታት ይሄ ወጣት ለውጥ ያመጣው ወጣት እስካሁን ስራ አልያዘም እስካሁን በተስፋ እየተጠባበቀ ነው ይሄንን ወጣት ወደ ስራ ለማምጣት በከፍተኛ አሁን ብዙ አሃዞች ይነገራሉ ኦሮሚያ ውስጥ 3 ሚሊዮን በኢትዮጵያ ደረጃ እስከ 4.5 ሚሊዮን እንሰራለን ብለዋል ዝም ብለው ከዚህ በፊት እንደሚሉት አሃዝ መደርደር ሳይሆን በተጨባጭ አትሊስት የዛን ግማሽ እንኳን ሰርተው ወጣቱን አብዞርብ ያደርጉ ጥሩ ይመስለኛል ወጣቱ ይሄ ለውጥ እንዳይጨናገፍ ይሄ ከፍተኛ መስዋዕትነት የተደረገበት ለውጥ እንዳይጨናገፍ ጠብቆ መሄድ አለበት የራሱን ዲሲፕሊን ሰላማዊ መሆን መቻል አለበት ግን ነክቶ ድርጅቱና አንድነቱን አጠናክሮ ወደፊት መቀጠል መቻል አለበት ምክንያቱም ለዚህ ለውጥ የከፍተኛ መስዋዕትነት ያመጣው ወጣቱ ነው የዚህ ለውጥ ጋርድ የሪቮሉሽን ጋርዱ ደግሞ ወጣቱ ነው ስለዚህ ወጣቱ ጠንካራ ብሎ የመንግስት ሰዎች ጥሩ ነገር ሲሰሩ እየደገፋቸው መጥፎ ነገር ሲያደርጉ ደግሞ እየቆነጠጣቸው ወደፊት መግፋት መቻል አለበት ምክንያቱም አሁን ባለው ሁኔታ ነገሮችን ወደ ነበረበት ለመመለስ የሚደረጉ አንዳንድ ሂደቶች እናያለን ያንን በስፋት ሊታገልበት ይገባል ከሁሉም በላይ ወጣቱ ከሀገር ሴኩሪቲ ጋር ከሀገር ደህንነትና ከሀገር ከመከላከያው ከፖሊሱ ጋር እየተናበበ ምክንያቱም ሁሉ ነገር አገር ካለን የሚሆነው
ሀገርን ወደ መጥፎ ግጭት ከሚያስገባ ነገር ራሱ እየተጠነቀቀ ሆኖም ግን በማዳላዮችና በተለያዩ መልኩ ራሱ ሳይሸውድ መጠቀቅ አለበት። የሚመጣው ምርጫ ነጻ ፍትሃዊና ወደ ዲሞክራሲ እንዲያሻግር እንዲሆን በከፍተኛ ሁኔታ መስራት አለባቸው። በፖለቲካ ውስጥ በንቁ መልኩ መሳተፍ አለባቸው። ኢኮኖሚ ውስጥም በተቻላቸው መጠን የሚገኙ እድሎችን መጠቀም ስራን ሳይንቁ መስራት መቻል አለባቸው ባይ ነኝ። እጅግ በጣም እናመሰግናለን። የኦሮሚያ ሚዲያ ኔትወርክ ጃዋር መሐመድ ጋር ያደረግነው ቆይታ ይህን ይመስላል። አዲሱ ዓመት የሰላም የመግባባትና የጤና እንዲሆንልን እንመኛለን። ከኦኤምን አብሬያችሁ ቆይታ ያደረኩት ነው አድማሱ ነኝ። እናመሰግናለን ጃዋር። አመሰግናለሁ።